ወደ ቀደም ሕይወታቸው መመለስ ፈተና ሆኖባቸው ፊታቸውን ወደ መጠጥ ያዞሩት የሩሲያ ወታደሮች። ጦርነት እንደሚሰብከው ቀላል አይደለም። የሰው ልጅ ሊመልሰው የማይችለው የሕይወትን መቅጠፍ፣ የሰብአዊነትን መሰለብ፣ የንብረት ውድመትን፣ የሰላማዊ ሰዎችን ሰቆቃ፣ ሌላም ጠባሳም ይጥላል። ገፈት ቀማሹ ተሸናፊዎቹ ብቻ አይደሉም። አሸናፊዎቹም ቢሆኑ ከሰቆቃዎችም ጋርም ሊኖሩ ግድ ይላቸዋል። በጦርነት ተሳታፊ የሆኑት ወታደሮችም ጠላትም የሚሉትም ቢሆንም የሰው ልጅን ሕይወትን መቅጠፍን ከህሊናቸው ጋርም እንዴት ያለማምዱታል የሚለው ያልተመለሰ ጥያቄ ነው። ለዚያም ነው በርካቶች ወታደሮቹ ከጦር ግንባር ተመልሰው ሕይወታቸውን መምራት ፈታኝ የሚሆንባቸው። ያዩትን ሰቆቃ ዝም ብለው መርሳት ስለማይሆንላቸው ራሳቸውንም የሚያጠፉም አይታጡም። አብዛኞቹ ወታደሮቹ የስነ ልቦና ባለሙያዎችን ማየትም አይፈልጉም ትላለች ታቲያና። በሩሲያ መንግስትም የገንዘብ ድጋፍ የተቋቋመውም ፋሚሊ ሄርት ፕሮጀክትም በጎ ፈቃደኛ የስነ ልቦና ባለሙያ ነች። የሚመጡ ወታደሮችም በጦር ግንባር ላይም ውላ ስለማታውቅም ያለፉበትን ልትረዳ እንደማትችልም ወይም ያዩቸውን ነገሮችም ልትቋቋማቸውም እንደማትችልም ያስባሉ ትላለች ታቲያና። ወታደሮቹ ያለፉባቸው ሁኔታዎችን ለመቋቋም ከጓደኞቻቸው ጋርም መጠጣትን እንደሚመርጡ ታዝባለች። የአእምሮ ጤና እክልም ገጥሟቸው ከዩክሬን የጦር ግንባር የሚመለሱ በሺዎች የሚቆጠሩ የሩሲያ ወታደሮች እንደሚሆኑም ይገመታል። ወታደሮቹ በአብዛኛው የሚገጥማቸውም ፒቲኤስዲ ድህረ ሰቆቃ የጭንቅላት ቀውስ ነው። ከ3 ዓመት ተኩልም በላይም እየተካሄደ ባለውም የሩሲያ በዩክሬን ላይ የፈጸመችውን ወረራ ሩሲያ ከጦር ግንባር ለተመለሱ ወታደሮቹ የስነ ልቦና ድጋፍም ለመስጠትም ውጤታማነት ስርዓትን አለመዘርጋቷን የአእምሮ ጤና ባለሙያዎች ይናገራሉ። ታቲያና እንደምትለውም ወታደሮቹ ወደ ቀደም የሲቪል ሕይወታቸው መመለስን ቀላል ሆኖ አያገኙትም። ባልደረባዬ አንድ ታካሚ ነበረው። ካፌ ውስጥም ገብቶ እዚያ ያሉ ደንበኞች ዘና ብለውም በመቀመጣቸው ተበሳጭቶ የሚደባደብ ትላለች። አክላም አሁን ጥሩ ደግ ሰው ነኝ፣ በጦር ግንባር ደግሞ ሰዎችን እገድል ነበር የሚለውም ማስታረቅም ይከብዳቸዋል ስትልም ታስረዳለች። ወታደሮቹ ስነ ስርዓትም ለማስያዝም በሚልም ያለ ምግብና ውሃ ለቀናትም ጉድጓድ ውስጥም እንዲቀመጡ ያደረገ አንድ የጦር አዛዦችም ታማክር ነበር። ወደ ቤቱ ከተመለሰ በኋላ ግን ምን ያህል ጸጸት ውስጥ እንደገባና ታስታውሳለች። ታቲያና እንደምታስረዳው ባለፈው 1 ዓመትም 8 ወታደሮች ብቻ ናቸው ለስነ ልቦና ድጋፍ ወደ እሷ ዘንድም የመጡ። ሆኖም ብዙዎቹ ተስፋ ቆርጠው አልኮል አማራጭ አድርገውም ትላለች። ሩሲያ በዩክሬን ጦርነት ላይ ምን ያህልም ወታደሮችም እንዳሰማራች እስካሁን ይፋ አላደረገችም። ሆኖም ግን ከ2 ዓመት በፊት ፕሬዝዳንት ቭላድሚር ፑቲን 617,000 ወታደሮችን በዩክሬን ጦርነት ግንባር ላይ ተሰማርተው እንዳሉ ገልጸዋል። በቀጣዩ ዓመት ደግሞ ተጨማሪ 490,000 ወታደሮች ተሰማርተዋል። እንደ የሩሲያ ቤክቴሪቭ የስነ አእምሮ ማዕከልም ከሆነ በጦር ግንባር ከተሰማሩ ወታደሮችም ከ3 እስከ 11 በመቶም ፒቲኤስዲ እንደሚሰቃዩም ያስረዳል። በተለይም ወታደሮቹ በግንባር ከተጎዱ የአእምሮ ጤና እክልም ችግርም የማጋጠም እድሉ ከ14 እስከ 17 በመቶ እንደሚጨምር ከማዕከሉ የተገኘው መረጃ ያሳያል። የሩሲያ ጦርነቱን ከጀመረችበት ጊዜ አንስቶ የሀገሪቱ ጤና ሚኒስቴር የወታደሮችን የአእምሮ ጤና ለመደገፍም ወደ 2700 የሚጠጉ የስነ ልቦና የሕክምና ማዕከል አቋቁሟል። ከዚህም በተጨማሪም በመንግስት የሚደገፈው ፕሮግራም ከአንዳንድ የበጎ ፈቃደኛ ድርጅትም ጋርም በመጣመር ድጋፍም ይሰጣል። ነገር ግን እነዚህ ሁሉ ጥረቶቹ በቂ እንዳልሆኑም እንዲሁም እነዚህም የስነ ልቦና ድጋፍ የሚሰጡ ማዕከላትም በጣም አነስተኛ ወይም በቂ የሰው ኃይልም እንደሌላቸው ከእነዚህ ማዕከላትም በአንዱ የምትሰራውም ያና የተባለችው የስነ ልቦና ባለሙያም ታስረዳለች። ሩሲያ በዩክሬን የፈጸመችውን ወረራ የምትቃወመውም ያና መጀመሪያ ላይም በዚህም ጦርነትም ከተሳተፉ ወታደሮች ጋርም መስራትን ፈታኝ ነው ብላ ታምን ነበር። ሆኖም የእሷ ድጋፍም ለውጥም ሊያመጣም እንደሚችል ስለተሰማት የማማከሩን ስራም ጀምራለች። እነዚህ አደገኛ ሰዎች ናቸው፣ እናም ይህንን አደጋቸውን ለመቀነስም ነው የምንሰራው ትላለች ያና ከቢቢሲ ሩሲያ ጋርም ባደረገችው ቆይታም። ከዚህም በተጨማሪ ሩሲያ ልዩ ወታደሮች ዘመቻን ብላ የምትጠራውም ይህንን ጦርነትም መተቸትም ህገ ወጥ በመሆኑ ሌላ ፈተና ሆኖባታል። ባለሙያዋ ከታካሚውም ሆነ ባለሙያዋ አብዛኛው ጊዜም በግልጽም ለመናገር እንደሚፈሩም ታስረዳለች። አመለካከትህን ለማያጋራ ሰው ከተናገርክ
ሊወጣ ይችላል። አንድ ሰው ይህንን ሪፖርት ሊያደርግም ይችላል። ይህም ሕይወትህንን ያበላሸዋል ትላለች። የተፈረደባቸው ወንጀለኞች ስምሪትም ሩሲያ በዩክሬን ጦርነትን ያሰማራቻቸውን ወታደሮች ብቻ አይደለም፣ የእስር ቅጣታቸው እንዲቀንስም በሚልም የፈረደችባቸውን ወንጀለኞችን በጦር ግንባር ተሰማርተዋል። በርካታዎቹ የተመለመሉት ሕይወቱን ባለፈው የቬግኒ ፕሪጎዥን በተመሰረተውን በሩሲያ ቅጥረኛ ተዋጊ ቡድን ቫግነር ነው። እስረኞች ለ6 ወራትም በጦር ግንባር ሲያሳልፉ ለዚህም አገልግሎታቸውም በምላሹ የቅጣት ማቅለያም ወይም ይቅርታ እንደሚደረግላቸው ቃል ተገብቶላቸዋል። የቀድሞ የቫግነር መሪ 50,000 እስረኞችን መመዝገባቸውንም ገልጾ ነበር። ቫግነር ያደረገውም የነበረውም ምልመላም በአውሮፓውያን በ2004 ሲቀንስም ይህንንም ሚና የሩሲያ መከላከያ ሚኒስቴርም ተረክበዋል። ሚኒስትሩ ከተረከበ በኋላ ሁኔታዎችን የተቀየሩ ሲሆን ፈቃደኛ የሆኑ እስረኞችን ጦርነት እስኪያልቅ ድረስም ማገልገልም አለባቸውም ተብሏል። የሩሲያ በዩክሬን ጦርነት ላይ የተሰማሩ ወታደሮች ከግንባር መውጣት የሚችሉት ከባድ የአካል ጉዳትን ከደረሰባቸው በዕድሜ ወይም አዲስ የወንጀል ፍርደኛ ከሆኑ ነው የሚል የወሰነችው ከ3 ዓመት በፊት ነበር። ይህንም በእስረኞች ስምሪት ላይም ተግባራዊ መደረግን ጀምሯል። ወንጀል የሚፈጽመውና የሚፈረድባቸው ወታደሮችም ከጊዜ ወደ ጊዜ እየጨመረ መጥቷል። በርስታካ የተሰኘው ሚዲያ ባደረገው ምርመራ ከአውሮፓውያን በ2022 እስከ 2024 ባለው ጊዜ 242 ሰዎችም ከጦር ግንባር በተመለሱ ወታደሮችም ሲገደሉ 227 ሰዎች ደግሞ ጉዳቱ ደርሶባቸዋል። ወታደሮቹ ግድያው፣ ወሲባዊ ጥቃቶች እንዲሁም የከፋ ድብደባዎችን መፈጸማቸው ይኸው ዘገባውም አስፍሯል። ከጥቂት ወራት በፊትም የሀገር ውስጥ ጉዳዮች ሚኒስቴርም አካል የሆነውም የኡራል የህግ ተቋም ልዩ ወታደራዊ ዘመቻም በሩሲያ ወንጀለኞች ላይ ያስከተለውን ተጽዕኖ በሚልም አንድ ጥናትም አውጥቷል። ጥናቱ ጦርነት ከተጀመረበት ጊዜ አንስቶ በሀገር አቀፍም ደረጃ ከባድ ባሉ ወንጀለኞች ላይም ከፍተኛ ጭማሪ አግኝቷል። በአንድ የአደንዛዥ እጽ ሱሰኞችም ማከሚያ ማዕከል ውስጥም የስነ ልቦና ባለሙያ የሆነውም ማትቪ እሱና ባልደረቦቹ ከጦር ግንባሮችን በተመለሱ ወታደሮችም ከፒቲኤስዲ ጋርም የተያያዘ የአልኮል ሱሰኞችም እንደሚጨምር ተጠብቀው ነበር። በቤክቴሪ ማዕከልም ክሊኒካዊ መመሪያዎችን መሰረትም እንደ ውጊያ ላሉ አሰቃቂ ሁኔታዎችም የተጋለጡ ሰዎችንም ለአደንዛዥ እጽና የተያያዙ ሱሰኞችን የመጋለጥ ሁኔታዎችን ከፍተኛ ነው። በሩሲያ ዋነኛው የስነ አእምሮም ሆስፒታልም ሰርበስኪ ማዕከልም ባለፈው ዓመትም ከነበሩ የሱስ ታካሚዎች መካከል 10 በመቶ ወታደሮች መሆናቸውን ታይቷል። ለሰቆቃ በተጋለጡና በሱስ መያዝም መካከልም ግንኙነት ቢኖረውም በሩሲያ ውጤታማ የሕክምና አማራጭ አሁንም እምብዛም አይደሉም። ማትቪ እንደሚናገረውም ታካሚዎቹ በተቋም ውስጥም ከ2 ሳምንት ላልበለጠ ጊዜ እንደሚቆዩ አብራርቶ ይህንንም ከውጤታማ ሕክምና ይልቅ በማስታገሻ ላይ የሚያተኮረ ነው ይላል። ቢያንስ 12 ክፍል ጊዜዎችን የሚጠይቁ እንደ የግንዛቤው ኮግኒቲቭ ያሉ የሕክምና ዘዴዎችን በበይነ መረብ አማካይነት ማግኘት ይችላሉም ይላል። ለአብዛኞቹ ወታደሮች ሕክምናውን በጣም የሚያም ነው ወይም የማይጨበጥ የሆነ ስሜት ይሰማቸዋል። ታካሚዎችም የሆነ ችግር እንዳለባቸው ሊረዱ ይችላል። ነገር ግን ችግሩ በጣም አስከፊ፣ አሰቃቂና ህመም ስለሚፈጥርባቸው መንካት አይፈልጉም ይላሉ። አክሎም የፒቲኤስዲ ሕክምና አስገዳጅ መሆኑን አለበትም ብዬ አምናለሁ ይላል። ፕሬዚዳንት ቭላድሚር ፑቲን ባለፈው ዓመትም ከጦር ግንባርም የተመለሱ ወታደሮችን የስነ ልቦና ሕክምና ግዴታ ሊሆን እንደሚችል ሀሳቡን ቢያንሸራሽሩ እንዲህም አይነት ፖሊስም እስካለውም አልተጀመረም። የፖለቲካል ፍላጎትን ቢኖርም ሀገሪቱ ብቃት ያላቸውን ልዩ ባለሙያዎችን እጥረትም ገጥሟቸዋል። በሩሲያ ውስጥም አገልግሎት እየሰጡ ያሉ የስነ ልቦና ባለሙያዎችን አሃዝም ግምቶችን የተለያዩ ሲሆን በዚህም 57,000 ወይም 100,000 በላይ የሚገመቱ አሉ። የዓለም ጤና ድርጅትን በበኩሉ 4 እስከ 5 የሚሆኑ የስነ ልቦና ባለሙያዎችን ለ100,000 ዜጎችን አገልግሎትም ይሰጣሉ ይላል። ይህንም መጠንም ከዓለም አቀፍም ደረጃ አንጻርም በጣም ዝቅ ያለ ነው። እንደዚህ አይነትም መሰናክሎችን ቢያጋጥሙንም አንዳንድ የስነ ልቦና ባለሙያዎችን በሚችሉትም አቅም በርካቶችን እየረዱ እንደሆነ ይነገራል። ህይወት መቅጠፍ ከህሊናቸው ጋር እንዴት ያለማምዱታል የሚለውን ያልተመለሰ ጥያቄ ነው። ቆይታችን ይህን ይመስል ነበር። አበቃን። ሰናይ ጊዜ ተመኘን።